ቀላሉን ቁርስ እናዘጋጃለን። እንቁላል ፍርፍር። ሰላም እንዴት ናችሁ? ሁሉ መልካም። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቻናሌን ሰፖርት አድርጉ። ቪዲዮን ላይክ ብታደርጉ ደስ ይለኛል። ዛሬ በጣም ቀላል ለሁላችንም ቀላል የሆነውን ቁርስ እንቁላል ፍርፍር እናዘጋጃለን። አንድ መካከለኛ መጠን ያለው ቀይ ሽንኩርት ልጠን አጥበን እንከትፈዋለን። ደቀቅ አድርገን እንከትፈዋለን። ስትከትፉ ደቀቅ አድርጋችሁ ክትፉት። ቀይ ሽንኩርቱን እንደዚህ ቆንጆ አድርገን ድቅቅ አድርገን ከከተፈን በኋላ ቲማቲም እንከትፋለን። መካከለኛ መጠን ያለው ቲማቲም ነው። ታጥቦ በደንብ በንጽህና የተዘጋጀ ነው። እሱንም ድቅቅ አድርገን ከትፈዋለን። እንደዚህ ድቅቅ አድርገን ከከተፍነው በኋላ በቀጣይ መካከለኛ መጠን ያለው ቃሪያ እናደርጋለን። የሚያቃጥል ነገር የምትፈልጉ ከሆነ ሚጥሚጣ ቃሪያውን መጠቀም ትችላላችሁ። ካልሆነ ደግሞ ሁለትም ቃሪያ ማድረግ ትችላላችሁ። ታጥቦ በንጽህና የተዘጋጀ ነው። ፍሬውን እናወጣውና እንከትፈዋለን። በፈለጋችሁት አይነት መክተፍ ትችላላችሁ። በቁመቱ ስንጥቅ ማድረግ ትችላላችሁ፣ ወይንም ደግሞ እንደዚህ ቆረድ አድርጋችሁ መቁረጥ ትችላላችሁ፣ መክተፍ ትችላላችሁ። እሱን ከትፈን እናዘጋጃለን። መጥበሻ ግደን የተወሰነ ዘይት እናደርጋለን። ከዛ ከትፈን ያዘጋጀነውን ሽንኩርት እናደርጋለን። አድርገን እናበስለዋለን። እንደዚህ ቡናማ ከለር እስከሚይዝልን ጥብስ እናደርገዋለን። ከዛ ከትፈን ያዘጋጀነውን ቲማቲም አድርገን እናበስለዋለን።
ቶሎ እንዲበስልልን ደግሞ ትንሽ በሻይ ማንኪያ ግማሽ ሻይ ማንኪያ ጨው እናደርግበትና ቶሎ ያበስልልናል። ስለዚህ ግማሽ ሻይ ማንኪያ ጨው እናደርግበታለን። እንደዚህ ጥብስ አድርገን ቆንጆ ነው የሚሆነልን። ከዛ የምንጠብሰውን እንቁላል እናዘጋጃለን። 3 እንቁላል አዘጋጅቻለሁ። ግማሽ የሻይ ማንኪያ ደግሞ ጨው እና ግማሽ የሻይ ማንኪያ ቁንዶ በርበሬ አድርጌ መታ አደርገዋለሁ። መተነዋል። በደንብ ተጠብሶ እንደምታዩት ውሃው ውጥት ብሏል። ቲማቲሙ ቆንጆ ሆኖ ተጠብሶልናል። አሁን እንቁላላችንን አድርገን መስራት እንጀምራለን ማለት ነው። እያማሰለን ማብሰል ነው። ከዛ ከትፈን ያዘጋጀነውን ቃሪያ አድርገናል። ቅድም ቲማቲሙ ላይ እና እንቁላሉ ላይ ጨው ስላደረኩኝ ምንም አይነት ጨው አላደርግም። ስለዚህ እናወርደዋለን። እንቁላል ፍርፍራችን እንደዚህ ቆንጆ ሆኖ ደርሷል ማለት ነው። ወደ ምንመገብበት እናዘጋጀውና ስንፈልግ በእንጀራ ካልሆነም በዳቦ እኛ በተመቸን መመገብ እንችላለን። ቀላሉ የኢትዮጵያውያን ቁርስ እንቁላል ፍርፍር እንደዚህ አዘጋጅተነዋል። ከላይ የተወሰነ አይብ አድርጌበታለሁ። የፕሮቲን መጠኑንም ይጨምርልናል። ስለዚህ እንደዚህ ቆንጆ ሆኖ አዘጋጅቼዋለሁ ማለት ነው። እንደወደዳችሁት ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው ቻው። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁን አትርሱ።